በሰዎች እንጎዳለን፣ በሰዎች እንታመማለን፣ በሰዎች እናነክሳለን። ሰዎች ደግሞ ደጋግመው ማለት ነው ደጋግመው ሆም ብለውም ሳያውቁም አውቀውም ማለት በብዙ መንገድ ሰዎች እኛን ያሳምሙናል፣ ይሰብሩናል። ግን ይቅርታ እንደዚህ ቢሆን እኔ እንዲህ አደርጋለሁ ለማለት ፈልጌ አይደለም። ሰዎች በሰበሩ ቁጥር አንተ ገብቶሃል ይቅርታህን የምትሰጥ ለማን ስትል? ለማንም ስትል ለራስ ስትል። ይቅርታ አልክ ማለት ከተሸከምካቸው ጎጂ ሸክሞች ውስጥ የተወሰነ ኪሎ ቀነስክ ማለት ወይም ደግሞ ካቆሸሹ ብዙ ጠረኖች ወይም ደግሞ ምንድነው ቁሽሻቶች አንተን እንዳታምር ካደረጉ ብዙ ቁሽሻቶች የተወሰኑትን አጥበህ ጸዳህ እንደማለት ነው። እኔ አንተን ይቅር ስልህ የሆነ ውበት ጨመርኩ ማለት ነው። ወይም ደግሞ በመንፈሳዊ ህይወት ብናየው ትንሽ ለጽድቅ እየቀረብክ መጣ ማለት ነው። ምንም የሚጎልብህ ነገር የለም። ከስምህ አንድ ፊደል አይቀንስም፣ ከውፍረትህ የሆነ ስጋ አይቀንስም። እውነቴን እኮ ነው የምልህ። ግን you do value በቃ yourself ራስን ዋጋ ትሰጠዋለህ ወይም ደግሞ የሆነ እርከን ትጨምራለህ በስብዕናህ ላይ